ኧረ ስለ እግዚአብሔር ኧረ ስለመቤት ኧረ ተማን ከመግማታም ማግባን አውራድ በእግዚአብሔር በልቶት እንደቀረማ እንደው አይቀርም እንደው እኔ ባላርሰውም እጄ ነቃቅዬው ልምጣ እንጂ እንደው አይ ለፋ ባረገው እንደበላውም አይቀርም። ወይ ጉድ እኮ ነው እናንተ እንዲሁ መስተደረክ እንደው ወፋለው ከቤት ይፈስታይ ተስክኝ ያክልኝ ምን እንዲሁ ማን ይዞሽ ብሎኝ ነው አናናደስ መጣጣ ዛር መስገን ሰላም አደርሽ ዛር መስገን እንዴት አደርሽ ዛር መስገን ሰላም አደርሽ ደህና አደራችሁ ደህና ናችሁ እኔስ ወደዚህ ነው እዚህ ነኝ እኔስ ወይ ወንድሜን መሬት አይቼ ደህና በቅሎለት ከሆነ ነቃቅየው ልመጣ ነው እንጂ ምን ማሰጥሽም ብሎኛል እኔስ እና እንዴት አልሰጥም ቢል ባገር በሽማግሌ እንደው ጉንደ ባህል ጠይቂ እንጂ እንዴት መነቃቀሉ እናቴ እንግዲህ እሺ ለማሽማግሌ ማያዳርሰን ነበር እንግዲህ በሽማግሌ እሺ ማለቱን ቢያቅማ አሁን ይሰጠኛ ነበር ሽማግሌ ማን ዳርስ ነበር ሰውየውማ ሀገር ያወቀው ፀሐይ የሞቀው አይደለ እንዴት እና እንዲው እምቢ አለ ማለት ነው ታዩ ማሽና መታጫውት እንደው ረርብ ይያለው እንደው ሰው ያላየልኝ እንቁስ ነው እየተቀመጨ እንደው አላ በይ እንግዲህ ይወጭልኝም በይ ሴት ነሽ ብሎ ድቋሽ ነው በይ እንዳልቡ እንደማልኩ ልቡ የተቆረ ጉዳይሽ ነው ብታዩ አሃ ደሞ ይሄን ሰውዬ ባዶን ታስቀረዋል እስቲ ልሂድ እንጂ ማን አለው እናቴ ያንን ሲለፋበት የኖረውን መሬት ባዶ ታስቀረዋል እናንተ አይድልም ምን ሆነ ዳገባው እንደው ዛሬ ያንዳንዷ ብትት ታደርጋ እናትና አባቶቻችን እንዋጣለን ብየብል ያንዳንዷ ብትት ታርገኛለች እንጂ ጎደሎ ጉድ ዶት ወጣ በኋላማ እንግዲህ አንተያያለን አራ እንዴት አረፈርካ ያያምን አለ እግዚአብሔር ይመስገን ደህና አረፈር አለን ነገር ጣለሽ ወደዚህ ፈቀዳ እየተጣጣፍክ ነው አዝመራውን ጦጣው ደህና ሆኖ ይላንተ እቺ ጦጣ ከሰጠችን እንደው ምንም አይልም ውሃ ጠጥቼው ነበር አሁንልሽ ደህና ውዝም ልስ ብሏል ሊደርቅ አስቡ አደራህ እንዴት ነው እንደው ያችን ልጅ እንደው ተታሃት ነው ነካህ እንደው ታውቃለህ ነው እንደው ዝም ብለህ ትተው ነው አንዴት አዝመራውን የዘራውን አዝመራ እንዳለ ነቃቅዬ ልጥል ነው ብላ ካቺ ዘር ተይ ብላት ብለምን ባረግ ብሰራት እናቴ ማን አልሰማ ያቺ አዝመራው ያንተቱት እቺ ድርቀራ እንዴት አንዴ ተፈቹን እንዳከራቷ አክረየ ያዘች ምትለክና ብላት እንዲያለች ወዴት እየሄደች አግኝተሻት ነው ካደንቹ ነው ካምሩ እጅ መሬቱን ሳልሰጠኝም እንደው ነቃቅዬ ጥየለት ነው መጣ እንደው ነቃቅዬ ነው የምጥለው ነቃቅዬ አለችኝ እኔም ብለን አለችሽ እግሯ ላይ አሁን እየሄደ ነው ወደዚያ አሁን ሄደች እንዴ ብላኛ አሸንፈኝ ሄደች እናቴ እግሯ ላይ ተደፍቼ ብለን ምን እናቴ እስቲ ቆይ ቀስ ብዬ ልያት ቀስ ብዬ ልያት አደራ እንሳመደው ስለፋ ኑራ ቆይ እስቲ ቀስ ብዬ ልያት ክልበጭ በሀይት በወልክ እንደስ ተሰቃይ ኑራ ንሳማታ ይወድረስባት ንስ እንዲሁ ኒሶች እንዲሁ ምን እንደሆኑ እንዲሁ ደግሞ ያቺ ደግሞ ቀረች አይደለም ሙዚየስ እንደስኪ ደግሞ እንድረስ እንጂ እንደሆኑስ እናንተ አይ እቺ ቋንጣ ጃነን ብትሸጥ የሰይጣን ነው እንጂ እውነት ያርጎ ገብቶ ምን ነው እንኳን ያባቶቻችንን አመታትና 40 እናቶቻችን ብንዋጣ እቺ ጅራታ አምዘር እናንተ መስከ ዛሬችን ብቻ አላደገችልኝም እኮ ደግሞ ወይድልየ ባታኑ አርምስገን ደረሰሽ አለና አንቺ ምን ሜናውን ሽንቁ ይዤው አይድልየ ተዋቱና እስኪ ነው አረ ምን እሰራለሁ እኔስ እናቴ ሲያብከነክን አንድ ጉዳይ ያመጣኛል እንጂ ምን ኳንቺ ናች እናቴ በሰላምሽ ባለምሽ ሀገር ትኖር ያለሽ እኔ እጣድፋለሁኝ ምን ሆነሽ ነው እስቲ ቁጭ እናቴ ምን ላድርግልሽ ነው ያዘኑ መርሻ ቢሆነ ብዬ እንደው ዝም ብዬ ብቀመጥም እንደው እንቅልፍ የጃንጎላችን ቢያለኝ እንደው ማ ደህና ነበር እንደው ትንሽ ረሳ አረጋለሁ እንደው እናቴ ያን ብዬ ኧረ ሸጋ ነው እሱ ሸጋ ነው እንደው ስለደረሶች እንደሰምተሻል እንደው እኔስ እንደው አተላ እንደጠራው ዛር እንደው በጧት ሲያብከነክን አመጣኝ በማለዳው እንደው በሌሊቱ
የምትባክኝ ምን ስራ ገጠመሽ? አደራሽ እንዴት ሰምተሻል? እንደው ያች አዝመራና እያምናለ አንድ ቂጥ ሆናው እንዴት አንቺን ከመሬቷና አንሰጣትም እያሉ እንዴት መሬታቸውን እንዳለ ያን የሻታውን ድንች አብረው አይደላሉ ይዘርተውት ራ ተይኝማሽና እናቴ እንዴው ውስጥ ያገንፍሎ ነው የመጣው ገንፍ ያለው ብታይ ተይኝማ እነሱ አንዱ ነው እሱ እንዲያ የሰው ለምድ ለብሶ አውሬ ሰይጣን እሱ እንዲያ ከራ በላስቲክ የበላይ ጥጃ ፌስታል የጎረሰች ጥጃ በዝላ እንዲያ ከራ ተቀምጣ ለካ ነገር ስታምሰለስል እያደረሽ ነው። እናት ሰው እኮ እንደው ሰው እኮ ታለምላምን ነገር እንደው አያብድም ይባላል። ታጫውቴ እንደው ይሄ ነገር ጥሩ ነው እና እንደምታይ እንደው እውነት የእናታችንን አርባ እንደው ሳናወጣ ዳውን ሳናወጣ ብዬ እንደው እነሱ እኮ ያገዙ ነገር የለም። ታጫውቴ ዘይቱንም ቢሆን አውጥቼ ራሴ ነኝ እኮ ያለውን ነገር እስካሁን ባለው እንደው አርባቸውን እንኳን ሳናወጣ እንደው ምን አይነት ነገር ነው? አንቺ እንደው ካለ ተገጥሮ ደግሞ ሊሆን ማናውቅና እሱንም ሀገር ያወቀው ሳይሞቁ አይደለ ብቻሽን እንዲያ ስትፈጊ ስትማስኝ በዚያ ወልቅ በዚያ ሀይቅ ስትማስኝ እንደው እንደነገርኩሽ አንቺ እንደው ዚያታች ያለውን የሻታውን ድንች ራሱ እንደው አብረው ነው አሉ እንደው የዘርተው እንደው ብቻውን አይደለም እኔ እኮ ስትመላለስ ላይ ነው ዚያታች ያለውን አዝመሪያ ያችን የጥጋቲቱን ላይ ነው እያለች ስትመላለስ እንደው ምንም ተልብ የማልጥፍ ነበር። ግን አሁን ወደዛ ታች ወርደዋል። እሷም ተይዞ ወርደዋል። አብረው ነው የዘርተው። አንቺ ብቻ ነው ወደ ኋላ ያስቀርቶሽ እንጂ እነሱ እኮ አብረው ነው ናዝመራ በነጨክና እኔስ ምኑ አናደረኝ? እኔስ ምኑ እንስፍስፍ አረገኝ? ምኑ እንዲህ የሚያንገ ረታጫውቴ ረሳት ጫርሽብኝ ታጫውቴ አረ እንደው ታይ እኔ ባዘን ላይ ሀዘን ለሆነሽ ሳይሆን እንደው ብቻሽ እንዳትቀሪ አንቺ እንደው እናትን ሀዘን ሳረሳ ዛሬ በመሬት መጣላቱን ብዬ እንጂ ደግሞ እንደው አንቺ እኔ የምትልሽውን የምትጎርሹ እንዳታጭ ብዬ ነው። እና ወደ ታች ወርደዋል። እሷንም አግኝቻታለሁ እሱንም አግኝቻለሁ። ወደ ታች ነው የወረዱ። ወደ ድንቹ ነው የወረዱ። ዛሬማ ቤት ተቀምጬ መቼም አልጠብቃቸውም። አብሬጆ ጥንቁራቸውን ታላነኳቸው እኔ እንደው ፈጠነች አትበይኝ አንቺ አይደለም እንደሱም አይደለም አይለጋጫውቲ አንቺ ይሄ እኮ የቀልድ ጉዳይ እኮ አይደለም ይሄ ነገሩ። ተይ እንጂ ፈጠኑ። ኧረ ወይ ድልዬ ተዚያም ተጨጫረ ክርቢቷን ላይ ሲገናኝ እንዴት ሆኖ ይነድ ይሆን? ወይ ጉዴ! አረ እንደው ዘንድሮስ አረ ወንድም ቡዳ ነው። ፈጠኑ። ተይ ልትሄጂ ነው ተይ ማሽን ብትወኝ እንዴት ቁጭ ብዬ ስጠብቃችሁ ተነገርሽ ላይ ቀር እንኳን አንቺ እያለሽልኝ እኔ እንግዲህ አረ እንደው ብትረጋጊ እንደው ደህና ነበር። እንደው እኔ አልቀረችም። በይ እንግዲህ አንቺ ቀስለሽ ነኝ መቅደም ያልኩ እኔማ ትንሽ ጉልበት ይርፍልኝ ከዛታች ሩት ጊዜ ላይ አይደል የደረስኩኝ። አረ እናንተ ተጋደሉ እኮ ያቺ ተዚያ ተሰባሰቡ እኮ አሁን እዚያ ድንሽ ላይ ሊጋደሉ አይደል? አረ ድል ለባጅ ልንገራቸው እንጂ አረ እንደው ዘንድሮስ እንዲያርጎ ይስራልኝ የካለ መልኩ እንደው የኩፍንጅማ እንደው ቆይ እንደው አኔያውም ሲት ምን ነው እንጂ ቢሆን ግማታም እንደው ሰው ታለቀማያም ይባላል እንጂ ዛሬ አበርኩኝ የትነሱ ወጥቶች ሰውዛ ሁለት ተረከመ ግማታም ናግባና አውራድ አራገር ተላለቀ እናንተ ረስሞኝ አረ እንደው እኒ ሰውዬስ እናንተ እንዴት ዋላችሁ? ናግባና እናንተስ ማባበሩን ምን አረ ይሰሙ እናንተ እኒ ሰውዬ ሙሉ ግባና ጃብረ መስገን አረ ግባና ያን ያክል እየለፈለፉ እንደው አቤት ነው የመብረቅ አልምጮ አረ ተገናመን እንደው ምኑ እንዳልገባው የእኛ ሰዎች የሚያሙት ሰዎች ልጆች እኮ ሊገዳደሉ ነው ባክዎትን አይ ያረንደው አረ እንዴ ይስሙኝ ባክዎ ምንድን ነው የማን ሙት ነው የነዚያ ሰዎች ልጆች ሊገዳደሉ ነው ተዚያ ከሻጣው ወርደዋል ባክዎትን ይድረሱ ይነበሙ ከሱል አንተ አሁን ረበስ ማሙ አስባኩን ይውጡ ማን ያበዚህ ልቀደሙ አይ አንተ ማሙሽ ባሩ አይነፍታቸው እንደው ዛሬማ ተሰራልሻል ግማታም እንደዛውነት እንደው መዳደር አረ ስለ እግዚአብሔር አረ ስለማቤት ያራታ ተዋተማን
ያቺ ቤቱን የማቃጥለው ነኝ። ይህች አዝመራው የምነቅለው ምን ብያችሁ እንግዲህ በእግዚአብሔር እጃለሁ። ዝም በሉ አንቺና ዝም በይማ። ቆይ አሁን ተው እንጂ እንዲያው ገና ሰውስ የሰማ ሰው መንደረኛውስ ምን ይላል? 40 ሳይወጣ ገና እንዲያው አመታት ሙትዳ ተደፍኖ ነው ሀብት ንብረት ክፍፍል የሚገባ የሚታሰብስ እንጂ እንዲያው ገና 12 ወጥቶ ገና 30 ሳይወጣ 40 ሳይወጣ እንዲያል የምታስቡ እናንተ ሰዎች እንዴት እኚህ ሰዎች ባይወልዱ አላሳደጓችሁም? እንዴት አላሳደጓችሁም? እንዴት ባይወልዱን ማለት እንዴት አባት እናታችሁ እኮ መካን ናቸው እኮ። እንዴት መሃኑ ነው እኛን ይወልዳሉ? አይደለም ምን አለ የእናንተ ቤተሰቦች እናንተን ማሳደግ አቅማቸው ስላልረዳ እናንተን ያንተ እናትና የእናንተ አባቶች ሰብስበው እዚህ ያደረሷችሁ ያሳደጓችሁ እነዚህ ሰዎች ናቸው። አሁን ዛሬ ትንሽ ስጋ አልኖር ብሎ መሰለኝ እንዲህ ለእናንተንም የሚያበላላችሁ እንጂ እውነት አመት ሳይደፈን እዳ እንግዳ ሳይወጣ ሀብት ክፍፍል የሚታሰብ ሆኖ ነው። ንብረት የሚታሰብ ሆኖ እያልከኝ ነው? እና እኔን ወርቆ መገኘት አይደለም። እነሱ መካናቸውና ማሳደግ በእግዚአብሔርም በሰማይ ደምን የቤትን መስራት ነው ብለው እናንተን እዚህ አርሰው አሳድገዋችኋል። በቀርሱማ ምን በተወላለደ ነው ብለው ነው ተላው ላይ እንደውኛ እንደው ሰይጣን በላያችን ላይ ያደረ እንደው ባያድል ነው እንጂ እሱማ እንዲያማ ነበር ነገሩ። መተሳሰብ ነበር እንዲያማ ነገሩ። ዘመኑ ተለውጦ ዘመኑ የድሮ ቀን ቀርቶ አሁን ሀብት ንብረት እንጂ መቼ ሰይጣን ሰው ታሰበ ብለሽ ነው? ሰይጣን ምት አንቺ አይደለሽ መጣሽ ያሾከሾክሽ ልታስገድያቸው የነበር እነሱን ሳንቺ ምን አለ እኮ ለተረጃ ነው መጣሽ ታጎዳው ነበር ሳንቺ ምን አለች? ይዘልሽ ነው መናልሽ ሰላም ያጎዳው እዚህ ምን አሳይለች መጣሽ ነገር ይሄን ስራ ሰርታለች እንዴት የኔ ነበር አግለው ሊበሉት መሬቱን ሁሉ ሊወርሱት ነው ብላ ለዳ እኔ ልጋጥም ወደ እነሱ ጀሮት የመጣው ለዚያ እንዴት እኔንስ እንዲያብላኝም አይደለም እናንተ ጋር ጀሮት የመጣውኝ አይውል ሰይጣን በሰው ላይ አርሮ ግን የተባረከ ልጅ ናት በእውነቱ መጣየን የመንገሯ ጥሩ ባትነግረኝ እዚህ ሳታውቁ እናንተም ተሰስተህ አንተም እጅ ቢያልፍ በእህቶችን እጅህን በእጅ የላውሽ ትገባ ነበርና አሁንም ቢሆን እንግዲህ ደና ማቱን አምጦ ምረቱን ነው እግዚአብሔር መሽም ላያስችል አይሰጥም ነው። ሰው ዘመድ ባይዱ የሚቀናባችሁ ናችሁ አብራችሁ እህትማ ወንድማማች መምሰል ሳይሆን እህትማ ወንድማማች ሆናችሁ ያለውን ተካፍላችሁ መበልታችሁ እዳ እንግዳችሁን ተቀብላችሁ እዳችሁን አውጣችሁ ኑሩ። ማሪ እንደለረ እንደው ወንድሞቼ እኔ እንደው ሁለታችሁ ማይጣላ እንደው እንጂ ነገርኳችሁ በልቦናችሁ ያሳድረው ፈጣሪ ምረት በጉነት ይዘዝልኝ። አይ ተባረኩልኝ እሱ ናችሁ ሰው ያሳፈሩ እናንተ ናችሁ። እንግዲህ እንደነገርኳችሁ ነው። እንግዲህ የሰወሪና አይሰማም። አረ እንዴት ይህን ታክል እንዴት መጀመሪያ ባበጣበጣችሁ ውስጥ እንዴት መጀመሪያ ሰይጣን ሆንሽን የሚሉ ሰይጣን በሆናቸውና እንዴት ኋላ ላይ ነው ያደለው ህጀ ተናግሬ በፈስከ እይ ተቀምጠሻል አይደለም። እኔ እኮ እንዴት መጥተባ ነግረው እኮ አባ እንዴት ተጣልተው ነበር ተጋደሉ እና እንደው ምን ብለሽ ነው እንደው ሰይጣን በተወበት በየሰው ቤት እየዞርሽ ወንድም ተወንድሙ በምታባጃችሁ ጉድ